ዮ ጋይስ ዛሬ ሀረማ ዩኒቨርሲቲ ይህንን ሳታውቁ እንዳትመጡ። እስቲ ስለ ሀረማ ዩኒቨርሲቲ ዲፓርትመንቶች እናወራ። ሰላም ጋይስ፣ ዛሬ እስቲ ስለ ሀረማ ዩኒቨርሲቲ ዲፓርትመንቶች እናወራለን። እኔ የሶስተኛ ዓመት የሩራል ዲቨሎፕመንት ተማሪ ነኝ። ሀረማያ በውስጡ ብዙ ኮሌጆች አሉ። ለምሳሌ አግሪ፣ ኮምፒውቲንግ፣ ሄልዝ፣ ሎው፣ ቬተርነሪ ሜዲሲን እና የተለያዩ የሶሻል ዲፓርትመንቶችን ይሰጣል። በውስጡ 4 ኮሌጆች አሉት። ማለትም ሜል ላይ የሚሰጡ ለምሳሌ ዲፓርትመንቶች አሉ። የሶሻል ሁሉም ዲፓርትመንቶች ኢኮኖሚክስ፣ ቢዝነስ ምናምን እና ደግሞ ኮምፒውተር ሳይንስ፣ ሶፍትዌር ምናምን ነገር እንዳለ ሜል ላይ ይሰጣሉ። ሎው፣ ቲቺንግ እና አግሪካልቸር ሙሉ እነዚህ ዲፓርትመንቶች ሜን ካምፓስ ላይ የሚሰጥ ነው። ሌላው ደግሞ ገንደጂ ኦር ቴክኖ ካምፓስ የሚሰጠው ደግሞ ፉድ ሳይንስ፣ የኢንጂነሪንግ ሁሉ እዛ ይሰጣል። ሶስተኛው ደግሞ ስቴሽን ደግሞ ቬተርነሪ ሜዲሲን ይሰጣል። አራተኛው ደግሞ ኦል ሄልዝ ዲፓርትመንቶች ደግሞ ወደ ሀረር ናቸው ማለት ነው። ሀረማያ ዩኒቨርሲቲ መጀመሪያ ላይ የምትወስዱት ኮርስ ማለትም ፈርስት ሴሚስተር ላይ የምትወስዱት እንግሊዝኛ፣ ጂኦግራፊ፣ ፊዚክስ፣ ሳይኮሎጂ እና ሎጂክ እና ፊዚካል ፊትነስ ናቸው። ኦልሞስት 7 ኮርስ ይመስለኛል። እነዚህ ኮርሶች ፈርስት ሴሚስተር ላይ አግሪ መግባት ደግሞ የምትፈልጉ ተማሪዎች ኦልሞስት 4 ዓመት ነው የሚፈጀው ኮርሶቹን ለመጨረስ። እነሱን ደግሞ የምትመርጡት አዘር ናቹራል ሳይንስ ላይ ስትገቡ ማለትም ፍሬሽማን ገብታችሁ ፈርስት ይር ከጨረሳችሁ በኋላ ሰከንድ ሴሚስተር ላይ እነዚህን ዲፓርትመንቶች ጆይን ማድረግ ትችላላችሁ። ያሉት ዲፓርትመንቶች ኦልሞስት ሁሉም 4 ዓመት ናቸው። አግሪ ቢዝነስ፣ አግሮ ኢኮኖሚክስ፣ ሩራል ዲቨሎፕመንት ብዙ ዲፓርትመንቶች አሉ። እነዚህን ዲፓርትመንቶች ደግሞ የምታገኙት ሰከንድ ሴሚስተር ላይ ነው ማለት ነው። ሀረማያ ዩኒቨርሲቲ ደግሞ የአየር ሁኔታውን ስነግራችሁ ብዙም አይወርድም ብዙም አይሞቅም ነው። በቃ መካከለኛ የሚባል ዌዘር ላይ ያለች ዩኒቨርሲቲ ናት። ያ ሌላው ደግሞ ፈርስት ይር ላይ ማምጣት ያለባችሁ ነገሮች ፎቶ ማምጣት አለባችሁ። ከ8ኛ ክፍል እስከ 12ኛ ክፍል ያላችሁትን ዶክመንቶች ይዛችሁ መምጣት አለባችሁ። ናሽናል አይዲ ዋሬቨር ሁሉንም ነገር ይዛችሁ መምጣት አለባችሁ። ከዚህ በፊት ደግሞ የሰራውላችሁ ቪዲዮ አለ። ሙሉን ገብታችሁ ብታዩት ይጠቅማችኋል። ማለትም ሙሉ ኢንፎርሜሽኑን ታገኛላችሁ። ሌላ ደግሞ የሚቀራ ነገር ካለ ፓርት 2 ላይ እለቅላችኋለሁ። ይመቻችሁ።